ዛሬ በእርግዝና ጊዜ ስለሚፈጠር ስኳር እንወያያለን። ሰላም ዶክተር ሞገስ ነኝ የማህፀንና ጽንስ ስፔሻሊስት። በአጠቃላይ ስኳር ማለት የተዛባ የካርቦሃይድሬት ሜታቦሊዝም ሲሆን ይህም በእርግዝና ጊዜ ሊከሰት ይችላል ማለት ነው። ይህ በእርግዝና ጊዜ የሚከሰት ስኳር ወይም ደግሞ ጀስቴሽናል ዴይ እንለዋለን ማለት ነው። በእርግዝና ጊዜ ለሚፈጠር ስኳር አጋላጭ ምክንያቶች ምን ናቸው? አንደኛ እድሜ ከ35 በላይ ከሆነ፣ ካሁን በፊት የአፈጣጠር ችግር ያለው ጽንስ የወለደች ከሆነ፣ በቤተሰብ ስኳር ያላት ከሆነ ወይም ደግሞ ካሁን በፊትም ጀስቴሽናል ዴም ወይም ደግሞ የእርግዝና ስኳር ተፈጥሮ ከነበረ ወይም ደግሞ በአሁኑ እርግዝና የእንሽርቷ መጨመር፣ የልጅ መፋፋት ካለ ወይም ደግሞ ሽንት ላይ የስኳር ምልክት ካየን እነዚህ ለእርግዝና ጊዜ ለሚፈጠር ስኳር አጋላጭ ምክንያቶች ናቸው ማለት ነው። በእርግዝና ጊዜ የሚከሰት ስኳርን እንዴት ማወቅ ይቻላል? ማንኛውም ነፍሰ ጡር በእርግዝና ጊዜ ለሚፈጠረው ስኳር በመጀመሪያው ክትትል ላይ ተጋላጭነቱን ቼክ እናደርጋለን። በመጀመሪያው ክትትል ላይ ተጋላጭነቱ ቼክ ካደረግን በኋላ እነዚህ የጠቀስናቸው ተጋላጭ ነገሮች ካሉ የስኳር ምርመራውን እናደርጋለን ማለት ነው። ዓለም ላይ የተለያዩ የስኳር የምርመራ ዘዴዎች አሉ። በዋናነት ግን ስታንዳርድ የሚባለው የስኳር ምርመራ የ75 ወይም ደግሞ የ100 ግራም ስኳር ከወሰዱ በኋላ የሚደረግ የስኳር ምርመራ ወይም ደግሞ ኦራል ግሉኮስ ቶለራንስ ቴስት ኦጂቲቲ ሲሆን እኛ የምናደርገው ብዙ ጊዜ አንዲት እናት ማታ ከ8 እስከ 14 ሰዓት ምንም አይነት ምግብ ሳትወስድ ካደረች በኋላ ጠዋት በባዶ ሆድ ስኳር ይለካል። ከዛ በኋላ 75 ግራም ስኳሩን ከወሰደች ከአንድ ሰዓት በኋላ እንዲሁም ደግሞ ከሁለት ሰዓት በኋላ በመለካት የነዚህ ስኳር ልኬት ከስኳሩ በፊት በባዶ ሆዷ የተለካችው ከ92 እስከ 125 ከሆነ ወይም ደግሞ ከአንድ ሰዓት በኋላ የተለካችው ከ180 በላይ ከሆነ እንዲሁም ደግሞ ከሁለት ሰዓት በኋላ የተለካችው ከ153 በላይ ከሆነ በእርግዝና ጊዜ የመጣ ስኳር አለ እንላለን ማለት ነው። ነገር ግን ይሄ ስኳር በባዶ ሆድ የተለካችው ከ125 የሚበልጥ ከሆነ ማለትም 126 እና ከዛ በላይ ከሆነ ወይም ደግሞ የሁለት ሰዓት ልኬቱ ከ200 በላይ ከሆነ ይሄ ስኳር ምንም እንኳን በእርግዝና ጊዜ የታወቀ ቢሆንም ስኳሩ ቀድሞ የነበረ ነው ማለት ነው። ይህንን የስኳር ምርመራ ለማድረግ መጀመሪያ እንደገለጽኩት የመጀመሪያው ክትትል ቼክአፕ ላይ አጋላጭ ነገሮች ከሌሉ ምንም አይነት የስኳር ምርመራ አናደርግም። ነገር ግን እነዚህ አጋላጭ ነገሮች ካሉ ወዲያውኑ የስኳር ምርመራውን የመጀመሪያው ቼክአፕ ላይ የምናደርግ ሲሆን አጋላጭ ነገሮቹ ከሌሉ ከ24 ሳምንት እስከ 28 ሳምንት ባለው ቼክ እናደርጋለን ማለት ነው። ይህም የተመረጠበት ምክንያት በእርግዝና ጊዜ የሚመረቱት ሆርሞኖች ከፍተኛ የሚደርሱት በዚህ ሰዓት ላይ ስለሆነ እነዚህ ሆርሞኖች ኢንሱሊን ሬዚስታንሳችን ስለሚጨምሩና ስኳርን የማግኘት እድሉ የሚጨምረው ከ24 እስከ 28 ሳምንት ስለሆነ ማንኛውም ሴት ከ24 እስከ 28 ቼክ እናደርጋለን። ነገር ግን ተጋላጭ የሆኑ ሴቶችን መጀመሪያ እንደመጡ ቼክ እናደርጋለን ማለት ነው። አንዲት ነፍሰ ጡር የእርግዝና ስኳር መኖሩ ከተረጋገጠ በኋላ ቀጣይ የሕክምና አማራጮቹ ምን ናቸው? አንዲት ነፍሰ ጡር በላቦራቶሪ የስኳር መጨመር ከተረጋገጠ በኋላ የሕክምና አማራጮቹ በሶስት ዋና አንኳር ነገሮች የምናያቸው ሲሆን የመጀመሪያው ላይፍ ስታይል ሞዲፊኬሽን የያዘ ነው። ይህም አንደኛው ምግብን ማስተካከል ነው። ምግብ የምናስተካክለው አንደኛ በቂ የሆነ ኳሊቲ ፕሮቲን መውሰድ፣ የተወሰነ ቅባት ያላቸው ከዛ ውጭ ግን ካርቦሃይድሬትን በከፍተኛ መጠን መቀነስ፣ ከዛ በተጨማሪ ኤክሰርሳይዝ ሲሆን ኤክሰርሳይዝ ከ30 እስከ 60 ደቂቃ በየቀኑ ወክ ማድረግ ቢያንስ በሳምንት 5 ቀን በየቀኑ ከ30 እስከ 60 ደቂቃ እየተንቀሳቀሰች ለ2 ሳምንት መድኃኒት ሳንጀምር ክትትል እናደርጋለን ማለት ነው። ስለዚህ በዚህ ኤክሰርሳይዝ እና ምግብ በማስተካከል በምንከታተልበት ጊዜ እናቲቱ ወይም ነፍሰ ጡሯ ማለት ነው ስኳሯን በራሷ ቤት ቼክ ታደርጋለች። ቼክ በምታደርግበት ጊዜ ቼክ ማድረግ ያለባት አንደኛ ጠዋት ከቁርስ በፊት በባዶ ሆድ ቼክ ማድረግ፣ ሁለተኛ ምግብ ከበላች በኋላ 1 ሰዓት ወይም 2 ሰዓት ቼክ ማድረግ፣ እንዲሁም ደግሞ ሌሊት ከ9 ሰዓት እስከ 10 ሰዓት ባለው አንድ ጊዜ ስኳሯን ቼክ ታደርጋለች። ይህንን ቼክ በምታደርግበት ጊዜ እኛ የምንጠብቀው የምንፈልገው ታርጌት ቫልዩ አለ። ከቁርስ በፊት በባዶ ሆድ ከ95 በታች መሆን አለበት። ከምግብ በኋላ ከቁርስም ከምሳም ከራትም በኋላ የሚተለካው ስኳር ከ1 ሰዓት በኋላ ከ140 በታች፣ ከ2 ሰዓት በኋላ ከ120 በታች መሆን አለበት።
ነገር ግን አመጋገብና ኤክሰርሳይዝ እያደረገች በዚህ 2 ሳምንት ውስጥ እነዚህ የስኳር ታርጌቶች አቺቭ ካላደረገች ወደ ቀጣዩ የህክምና አማራጭ እንሄዳለን ማለት ነው። ይህም መድኃኒት መጀመር ሲሆን በእርግዝና ጊዜ የተመረጠው የመድኃኒት አይነት ኢንሱሊን የሚባል የመርፌ አይነት ሲሆን ይህም እንደ ልጅቱ የክብደት መጠን ከ0.7 እስከ 1 ኢንተርናሽናል ዩኒት ፐር ኬጂ እናስጀምራለን። የስኳር መጠኑ ልኬቱን እሷ እና ባለሙያ ሞኒተር ያደረገ የለካ ታርጌቱን አቺቭ ካላደረግን መድኃኒቱን እንጨምራለን። የምንፈልገው መጠን ውስጥ ከገባ ባለበት ይቀጥላል። ከዛ ስኳር ከቀነሰ ደግሞ መድኃኒቱን መቀነስ እስከ ማቆም ልንደርስ እንችላለን ማለት ነው። ነገር ግን ይሄ ኢንሱሊን የሚባለው መርፌ የአወሳሰድ ትምህርት ስለሚያስፈልግ የመጀመሪያው 1 ሳምንት ለስኳሩ አዲስ ከሆነች አንዲት እናት ይህንን ኢንሱሊን በምትጀምርበት ጊዜ ሆስፒታል ተኝታ መርፌ የት እንደሚወጋ ምን ያክል እንደሚወጋ አለካኩና የኢንጀክሽን ቦታዎቹን መማር ይኖርባታል ማለት ነው። ነገር ግን ይህንን ማድረግ ለማትችል እናት ለምሳሌ ኢንሱሊን ፍሪጅ መጠቀም ማትችል ከሆነ የመርፌ አወጋግ ቴክኒኩን ማትረዳ ከሆነ ሁለተኛ አማራጭ ታብሌቶችን መስጠት እንችላለን ማለት ነው። ይህ በእርግዝና ጊዜ የሚከሰት ስኳር ምን አይነት የጎንዮሽ ጉዳት ሊያመጣ ይችላል? በእርግዝና ጊዜ የሚከሰት ስኳር እናትም ልጅም ላይ እንዲሁም ደግሞ ጽንስ ከተወለደ በኋላ የተለያዩ የጎንዮሽ ጉዳቶች ሊያመጣ ይችላል። እናት ላይ ለምሳሌ በእርግዝና ጊዜ የሚከሰት ግፊት፣ ይህ ስኳር ወደ ሁለተኛው የስኳር አይነት መቀየር፣ እንዲሁም ደግሞ አንዳንድ ጊዜ የእንሽርቷ መጨመርና የልጅ መፋፋት ስለሚያመጣ ላላስፈላጊ ኦፕሬሽን ሊያጋልጥ ይችላል ማለት ነው። በተጨማሪም ለተለያዩ የሰውነት ክፍል ኢንፌክሽን ሊያጋልጥ ይችላል ማለት ነው። ጽንሱ ላይ ስናይ የልጅ መፋፋት፣ የእንሽርቷ መጨመር እንዲሁም ደግሞ ከተወለዱ በኋላ የስኳር መቀነስ፣ የካልሲየም መቀነስ ሊያጋልጥ ይችላል። በተጨማሪም የመተንፈሻ አካል ችግር እና የባይልሩቢን መጠን በመጨመር የሰውነት ቢጫ መሆን ሊያጋጥም ይችላል ማለት ነው። አንዲት ነፍሰ ጡር በእርግዝና ጊዜ ስኳር ከተነገራት በኋላ ምን አይነት ክትትል ያስፈልጋታል? አንዲት ነፍሰ ጡር ስኳር መኖሩ ከተረጋገጠ በኋላ በተለይ የእርግዝና ስኳር መኖሩ ከተረጋገጠ በኋላ የምንከታተላቸው በዋናነት የስኳር መጠኑን ሲሆን ከዚህም በተጨማሪ ቅድም እንደጠቀስኩት ስኳሩ የጾሙ ከ95 በታች መሆን አለበት። ከምግብ በኋላ ከ1 ሰዓት በኋላ ከ140 በታች መሆን አለበት። ከ2 ሰዓት በኋላ ከ120 በታች መሆን አለበት። እንዲሁም በተጨማሪም ጽንሱን መከታተል ይኖርብናል ማለት ነው። የመጀመሪያው የእርግዝና ወቅት በተለይ 5 ወር ላይ የአፈጣጠር ቼክአፕ ማድረግ ይኖርብናል። ከ7 ወር በኋላ በተለይም ከ6 እስከ 7 ወር በኋላ ባለው የጽንሱን የእድገት ፍጥነት በተለይ መፋፋት መኖር አለመኖሩን፣ የእንሽርቷው መብዛት አለመብዛቱን ቼክ ማድረግ ይኖርብናል ማለት ነው። ከዛ በኋላ ባዮፊዚካል ከ7 ወር ጀምሮ በተለይም ከ28 ጀምሮ ባዮፊዚካል ፕሮፋይል ማለትም እንቅስቃሴውን አተነፋፈሱን ቼክ ማድረግ ይኖርብናል ማለት ነው። አንዲት ነፍሰ ጡር እናት በእርግዝና ጊዜ የሚፈጠር ስኳር መኖሩ ከተረጋገጠ በኋላ መቼ መውለድ አለባት? አንዲት ነፍሰ ጡር እናት ስኳር መኖሩ ከተረጋገጠ በኋላ ለመውለድ ዋናው ወሳኝ ነገሩ የስኳሩ ቁጥጥር ይሆናል ማለት ነው። በእርግዝና ጊዜ የተፈጠረ ስኳር ሆኖ ጂዲኤም ሆኖ ስኳሩን በኤክሰርሳይዝ እና በአመጋገብ የተቆጣጠረችው ከሆነና የስኳር መጠኑ ፌር ኮንትሮል የሚባል አይነት ከሆነ ከ39 እስከ 40 ሳምንት እንድትወልድ ይመከራል። ነገር ግን የስኳር ቁጥጥሯ መድኃኒት ላይ ከሆነችና የስኳር ቁጥጥሯ አሁንም ጥሩ ካልሆነ የመውለጃ ጊዜ 38 ሳምንት ላይ ቢሆን ይመከራል። ይህም የጽንሱ ክብደትና አቀማመጥ ትክክል ከሆነ አንዲት ስኳር ያለባት እናት በምጥ መርፌ እንድትወልድ ይመከራል። ከዛ ውጭ ግን ስኳር ብቻ ስላለ ኦፕሬሽን አይሰራም ማለት ነው። አንዲት ነፍሰ ጡር እናት የእርግዝና ጊዜ ስኳር ከተነገራት ከወሊድ በኋላ ማድረግ ያለባት ክትትል ምንድን ነው? አንዲት ነፍሰ ጡር እናት ከወሊድ በኋላ የእርግዝና ስኳሩ መጥፋት አለመጥፋቱን ማረጋገጥ ይኖርባታል። ይህም የመጀመሪያው 24 ሰዓት ስኳሯን በየ6 ሰዓቱ ቼክ ማድረግ ብቻ በቂ ሊሆን ይችላል። ነገር ግን ይሄ የእርግዝና ጊዜ የተፈጠረ ስኳር ወደ ሁለተኛው አይነት የስኳር አይነት ሊቀየር ስለሚችል 6 ሳምንት ከሆናት በኋላ ከወለደች መጀመሪያ የተሰራውን የስኳር ምርመራ ማለትም ኦጂቲቲ 6 ሳምንት ላይ በመስራት ስኳሩ መጥፋት አለመጥፋቱን ወይም ደግሞ ወደ ሁለተኛው የስኳር አይነት መቀየር አለመቀየሩን ማረጋገጥ ይኖርባታል ማለት ነው።